የግሪኩ ታላቁ አሌክሳንደርን ጨምሮ ብዙ ታዋቂ ሰዎች አጉል እምነት በምንላቸው ነገሮች ያምኑ ነበር። 30% የሚሆነው የዓለም ሕዝብ በዚህ ያምናል ተብሎ ይገመታል። ለምሳሌ አንድ ሰው ሲያስነጥስ ይማርህ እንለዋለን። ትርጉሙ ምንድን ነው? ከየት መጣ ስንል በተለያዩ አገሮች የተለያየ ምክንያት ሊኖረው ይችላል። ሳይንሱም ስናስነጥስ ልባችን ለሰከንድ ቀጥ እንደምትል ይገልጻል። ሰዎች ይማርህ ሲሉ ልብ መምታት እንድትጀምር መልካም ምኞታቸውን እየተመኙልን ነው። ታዲያ የዚህ አይነት ነገር ውጤቱ ወዲያው ስለማይታይ አጉል እምነት ነው ይላሉ። እንደዚህ አይነት ነገሮች ግን በአይናችን የማናየው ተጽዕኖ ያመጣሉ። ሁሌም አጉል እምነት አይደሉም። ብዙ ጊዜ ሳይንሳዊና መንፈሳዊ መልስና ሳይኮሎጂካል ጥቅም አላቸው። በዚህ ቪዲዮ ሲታዩ ምንም የማይጎዱ የሚመስሉ ነገር ግን በመንፈሳዊ ኤነርጂ ባላንስ አይን ሲታዩ ጉዳት የሚያመጡ በተለምዶ ችላ የምንላቸው እንደ አጉል እምነት የሚታዩ ነገር ግን ማድረግ የሌለብን በብዙ ሀገሮች የተለመዱ 9 ነገሮችን አቀርብላችኋለሁ። ተከታተሉኝ። አንደኛ፣ ለምን የማይፈልጉ አሮጌ ቁልፎች ቤት ማስቀመጥ የለብን። ብዙዎቻችን የማንፈልጋቸውን አሮጌ የቤት፣ የቁም ሳጥን፣ የኮመዲኖ፣ የበር ቁልፎችን በማንኛውም ይጠቅማል ይሆናል በማለት ሳንጥል እናስቀምጣለን። የነገሮች ዑደትና በመንፈሳዊ ኤነርጂ ባላንስ አስተሳሰብ አሮጌ ቁልፎች በኤነርጂና በምልክት ደረጃ ሲታዩ አዲስ እድል፣ አዲስ ነገር ወደ ሕይወት እንዳይመጣ ያለፈው ላይ ብቻ እንድታተኩር ቆልፎና ገድቦ የሚይዝ መንፈስና ኤነርጂ ያላቸው ቁልፎች በኤነርጂ ደረጃ የእድል በርን፣ አዲስ ነገርን የመክፈት ምሳሌ ናቸው። ያረጁ፣ የተረሱ፣ የተሰበሩ የቤት የሳጥን፣ የኮመዲኖ ቁልፎችን ማስቀመጥ የኤነርጂ መገደብን በመፍጠር የገንዘብ፣ የሥራ፣ የእድገት እድልህን በመዝጋት አዲስ ነገር ወደ ሕይወትህ እንዳይመጣ ያደርጋሉ። እነዚህ ቁልፎች ድብቁ የአእምሮ ክፍል ውስጥ ያለፈው ነገር ላይ እንድትገደብ የሚያመጡት ተጽዕኖ ስላላቸው እንዳትሻሻል፣ እንድትገደብ፣ መሰናክል እንዲበዛብህ በሕይወት ላይ የሚጫወቱት ሚና አላቸው። ስለሆነም የማይጠቅሙህን ቁልፎች ከቤትህ አስወግድ። ሁለተኛ፣ የሞተ ዘመድን በሕልምህ ለምን ታያለህ? በሕይወትህ ሊፈጸም ያለውን ዋና ነገር ቀድመህ በሕልምህ ታየዋለህ። ከመንፈሳዊ ዓለም መልእክት የሚመጣልንም በሕልም ነው። በሕይወት የሚያጋጥምን አደጋ፣ መልካም ነገር ምን ማድረግ እንዳለብህ ቀድመህ በሕልም ታየዋለህ። የሞተ ቤተሰብ፣ ዘመድ፣ ጓደኛ፣ ወዳጅህን በሕልም ማየት የተለያየ ትርጉም ይኖረዋል። የሞተ ቤተሰብ፣ ዘመድ፣ ወዳጅ፣ ጓደኛ በሕልም ወደማታውቀው መንገድ እየመራ ሲወስድህ ወይም ስትከተለው ካየ አደጋ እየመጣብህ እንደሆነና እንድትጠነቀቅ የሚነግር መጥፎ ሕልም ነው። የሞተ ቤተሰብ፣ ዘመድ፣ ወዳጅ፣ ጓደኛ በተደጋጋሚ በሕልም የምታየው ከሆነ ያልጨረሳችሁት ነገር ስላለና ስለምትናፍቀው ነው። ያን ሰው በሕልም ከሳምከው የሆነ የጸጸት ስሜት ስላለብህ ነው፣ ወይ በሕይወት እያለ ጎድተው ስለሆነ ነው። የሞተ ቤተሰብ፣ ዘመድ፣ ወዳጅ፣ ጓደኛ እየሳቀ ሲያይ ካየ ሕይወትህ ሊሻሻል ነው፣ ጥሩ ነገር ልታገኝ ነው ማለት ነው። በሕልም ያየው የቤተሰብ አባል አባትህ ወይም እናትህ ከሆኑ በቤተሰብ ውስጥ ችግር እንደሚመጣ ቀድመው እያስጠነቀቁ ነው። ገንዘብ ሲሰጥህ ካየ በገንዘብ ጉዳይ እንድትጠነቀቅ እየነገረ ነው። ቤት ተኝቶ ካየ የስኬት ጊዜ እየመጣ መሆኑን ይነግራል። ሶስተኛ፣ ለምን ፀጉርና ጥፍርን በእነዚህ ቀናት መቁረጥ የለብህም? እንደ ጃፓን፣ ፊሊፒንስ፣ ህንድ ባሉ ሩቅ ምስራቅ አገሮች ከትውልድ ትውልድ የተላለፈ ፀጉራቸውና ጥፍራቸውን የማይቆረጥባቸው ቀናትና ጊዜያት አሉ። ከአካላችን ውስጥ በጣም ወሳኝ የሚባለው ክፍል አንጎላችን ነው። ለዚህም አንጎላችን ተፈጥሯዊ መከላከል ሲባል በፀጉር የተሸፈነ ነው። እንደ ጥንታዊ ሳይንሶች ከሆነ በተለዩ ቀናት ለጤናችን ጎጂ የሆኑ የተለያዩ ጨረሮች ከሰማይ ፕላኔቶች ይመነጫሉ ይላሉ። በጥንታዊ ቬዲክ ሳይንስ መሰረት ቅዳሜ ብላክ ኢነርጂ ጨረር የሚያይልበት ቀን ስለሆነ ቅዳሜ ፀጉር መቆረጥ ለዚህ ጨረር ያጋልጣል ይላሉ። የነገሮች ዑደትና በመንፈሳዊ ኢነርጂ ባላንስ መሰረት ከሰውነታችን በመቆረጥ የሚለዩ እንደ ጥፍርና ፀጉር ያሉ የመሰሉ ነገሮች ቅዳሜ ብላክ ኢነርጂ የሚያይልበት ቀን ስለሆነ በዚህ ቀን ሲቆረጡ የተቆረጠው አካል ላይ ብላክ ኢነርጂ ይከማቻል። የተቆረጠው ጥፍርና ፀጉር ክፉ መንፈስ ይገባል የሚል አስተምሮ አለ። ይህም ወደ መጥፎ እድል የማጣትና ጤና ማቃወስ ይለወጣል ብሎ ያስተምራሉ። በቀኑ ውስጥም እኩለ ቀንና ማታ ፀጉርና ጥፍር መቆረጥ ተመሳሳይ ውጤት ያመጣል ብሎ ያስተምራሉ። አራተኛ፣ ለምን ስልክህን ትራስ ስር አጠገብህ አድርገህ መተኛት የለብህም? ስልክን ትራስ አጠገብ አድርጎ መተኛት ከኔትወርክና ከዋይፋይ የሚመነጨው ጨረር ከሚመጣው ጉዳት ለመከላከል ብቻ ሳይሆን በመንፈሳዊ ኢነርጂ ደረጃ ጉዳትም ስላለው ነው። ስልክህ የመገናኛ መሳሪያ ብቻ ሳይሆን የኢነርጂ ሲግናል፣ ፍሪኩዌንሲና ቫይብሬሽን የሚቀበል መሳሪያ ነው።
ትራስ ስር ወይም አጠገብ አስቀምጠው ስትተኛ የሚመነጨው ሲግናል ፍሪኩዌንሲና ቫይብሬሽን ከአእምሮ ጋር መስተጋብር ይፈጥራል። ይህም ድብቁ የአእምሮ ክፍል ክፍት እንዲሆንና ተቀባይ እንዲሆን ያደርገዋል። ብዙ ሰዎች ስልካቸውን ትራሳቸው አጠገብ አድርገው የሚተኙ ሰዎች እንቅልፍ ማጣት፣ ቅዠት፣ የራስ ምታት፣ ያለ ምክንያት ድንገት ከእንቅልፍ መቀስቀስ፣ በጨለማ ስማቸው ሲጠራ መስማት እንዳጋጠማቸው ሪፖርት አድርገዋል። ብዙ ሰዎች ያላወቁን ነገር ስልክ ለክፉ መንፈሳዊ ሰራዊት እንደ ሲግናል አቅጣጫ ጥቆማ እንደሚሰጥ መሳሪያ ሊያገለግል እንደሚችል ነው። ከስልክ የሚመነጨው ኔትወርክ ሲግናልና ብሎም ጨረር ስትተኛ ያለን መንፈሳዊ መከላከል በማዳከም ባዕድ ክፉ መናፍስት ወደ አንተ ኢነርጂ ሊያስገባ ይችላል። መንፈሳዊ መካሪዎች ስልክን ከትራስ አካባቢ ማራቅ ወይም አጥፍቶ መተኛት እንዳለብን ይመክራሉ። 5. ለምን ከመሸ ቤትህ መጥረግ የለብህም? በሀገራችን ሆነ በውጭ ዓለም ከድሮ ጀምሮ አያቶቻችን ትልልቅ ሰዎች ከመሸ ቤትን አትጥረግ ብለው ሲቆጡ አስተውለው ይሆናል። ከመሸ ቤትን መጥረግ ሀብትን፣ እድልን ይዞብህ ይሄዳል፣ ህመምና አለመግባባትን ቤተሰብ ውስጥ ያመጣል ይላሉ። የነገሮች ውደትና የኤነርጂ ባላንስ ተፈጥሮ የምትመራበት ህግ ነው። መንፈሳውያኑ በረከት በቀን ብርሃን ሲገባ፣ ጸጋ ደግሞ በጨለማ ይወሰዳል ይላሉ። ለሁሉም ጊዜ አለው። ለመተኛት ጊዜ አለው፣ ለመስራት ጊዜ አለው፣ ለመታጠብ ለመብላት ጊዜ አለው እንዳለው ለመጸዳዳትም ጊዜው ጠዋት ፀሐይ አዲስ ሆና በምትወጣበት መሆን እንዳለበት ይመክራሉ። የጠዋት ፀሐይ ኢነርጂ አዲስ ፍሬሽና ንጹህ ስለሆነ ቆሻሻን የማስወገድ ስራ በዚህ ሰዓት መደረጉ ከተፈጥሮ ጋር መስማማት ነው። ጨለማ ማለት ሚስጥራዊ አደገኛና መንፈሳዊ እንቅስቃሴዎች የሚደረጉበት ነው። መናፍስት ደግሞ ኔጌቲቭ ኢነርጂ በጨለማ ኃይላቸው ይበረታል። እናም ቤቱ በሚጠረግበት ሰዓት ኢነርጂያቸው ይረበሻል። ይህም መልካም እድል ከቤቱ ተጠርጎ እንዲሄድ ያደርጋል ይላሉ። ሁሌም ቆሻሻ ጠርጎ ቤት ውስጥ የሆነ ጥግ ላይ ሰብስቦ አዝረክርኮ ማስቀመጥም እንደዚሁ መጥፎ ኔጌቲቭ ኢነርጂን ይስባል፣ እድል የተዘረከረከ እንዲሆን ያደርጋል። እናም ቆሻሻን በብርሃን ጠዋት መጥረግና አፍሶ በቆሻሻ ማስቀመጫ ውስጥ ከድኖ ማስቀመጥ ይገባል ብለው መንፈሳውያኑ ይመክራሉ። 6. ለምን ዣንጥላ ቤት ውስጥ መዘርጋት የለብህም? ከጥንት ጀምሮ በብዙ ሀገሮች ዣንጥላ ቤት ውስጥ መዘርጋት መጥፎ ዕድል የሚያመጣ እንደሆነ ይታመንበታል። በጥንታዊ ግብፅ ዣንጥላን ፀሐይ በሌለበት ቤት ውስጥ መዘርጋት የፀሐይ አምላክ የሆነውን ራን አለማክበር ስለሆነ መጥፎ ዕድል ያመጣብናል ብለው ያምኑበታል። በብዙ ሀገሮችም ሞትና መጥፎ ዕድል ያመጣል ብለው ያምኑበታል። በሀገራችን ዣንጥላ ቤት ውስጥ አይዘረጋም የሚል እምነት አለ። በመንፈሳዊ ኤነርጂ ፍሰት በኩል ሲታይ ዣንጥላ ያለ ቦታው ሲዘረጋ ባላንስና የኤነርጂ ፍሰቱን ስለሚያስተጓጉል መጥፎ ኤነርጂን በክፍል ውስጥ እንዲከማች ምክንያት ይሆናል። ለክፉም ለደጉም ዣንጥላን ቤት ውስጥ አለመዘርጋት ይመረጣል። 7. ለምን መስታወት ፊት መተኛት የለብህም? መስታወት ከመንፈሳዊ ዓለም ወደዚህኛው ዓለም መግቢያ ፖርታል እንደሆነ ይታወቃል። መስታወት መኝታ ቤታቸው አድርገው የተኙ ብዙ ሰዎች ያልተለመዱ ድምፆች፣ ጥላ እና እንቅስቃሴ እንዳዩ፣ እንቅልፍ ማጣት፣ ድባቴ እንዳጋጠማቸው ሪፖርት አድርገዋል። መስታወት ኢነርጂን የማብዛት መልሶ የማንጸባረቅና የማያዝ ኃይል አለው። ይህም መኝታ ቤት እንዲረበሽ ያደርጋል። አንዳንዶች እንደሚሉት መስታወት መናፍስትን አስቀርቶ የመያዝ ኃይል አለው ይላሉ። በዚህም አጋንንትን ለመጥራትና ለማሰር ይጠቀሙበታል። በጨለማ ሰዓት የአንተ ነጸብራቅ ለእነዚህ መናፍስት አንተን ለማጥቃት፣ ለመጠናወት፣ ኢነርጂን ለመምጠጥ ታርጌት እንዲያደርጉ ያስችላቸዋል። የመናፍስት ጥቃት የሌለበት የሰላም እንቅልፍ መተኛ ከፈለግ መስታወትን በጨርቅ ሸፍነተኛ ወይም ከመኝታ ቤት መስታወትን አርቅ። 8. ለምን ከመሸ ማፏጨት የለብህም? ብዙ ሀገሮች ከመሸ በኋላ ማፏጨት እንደ መጥፎ ነገር ይታያል። በጃፓን፣ በፊሊፒንስ እና በሃዋይ መጥፎ መንፈስን ያልታወቁ ፍጡራንን መጥራት ነው ተብሎ ይታመንበታል። አረቦች ጅንን ይጠራል ብለው ያምናሉ። በቻይና ከመሸ ማፏጨት የሙት መንፈስን ይጠራል ተብሎ ስለሚታመን ከመሸ አያፏጩም። በአንዳንድ አገሮች በመቃብር ስፍራ ማፏጨት የሙት መንፈስን መጥራት ነው ይላሉ። ብዙ ደራሲዎችና ጸሐፊዎች በዚህ ጉዳይ ላይ ጽፈውለታል። ብዙ ጊዜ በምሽት ሲፏጭ መልሶ በፉጨት የሚጠራ ነገር ካጋጠመ መናፍስት እየተከታተሉ ነው ማለት ነው ይላሉ። የነገሮች ውደትና የኤነርጂ መንፈሳዊ ባላንስ አጥኚዎች ጸጥ ባለ ምሽት ስታፏጭ የሌሊቱ ግርማና እርጭታ ብቻ ሳይሆን የሚረበሸው ይላሉ በአካባቢ ያሉ መናፍስት ጭምር መረበሽና መጥራት ነው የሚሆነው የሚል ሀሳብ አላቸው። ለማንኛውም በጨለማ የማፏጨትን ነገር መለስ ብሎ ማስታወስ ይገባል። 9. ለምን ያደረ ቡና መጠጣት የለብህም? ያደረና የቀዘቀዘ ቡና ድጋሚ አፍልተ መጠጣት የለብህም የሚለው አስተሳሰብ በብዙ ሀገሮች ይታመንበታል። ብዙ ኮፊ ሃውሶች ያደረ ቡና ድጋሚ አፍልቶ የሚያቀርቡ አሉ። ይህ ቀላል የሚመስል ነገር ግን መጥፎ ዕድልን የሚያመጣና መናፍስትን የሚስብ
ብዙዎች የሚናገሩለት ነው። የነገሮች ውደትና የኤነርጂ ባላንስ አጥኚዎች እይታ አሁን የተፈላና ትኩስ ንጹህ ቡና አዲስ ኃይልን፣ ንጹህነትን፣ መልካም መዓዛን፣ መልካም ነገርን፣ አዲስ ጅማሮን ወደ ሕይወታችን የሚስብ ኢነርጂ አለው። ሆኖም ቡና ሲያድር እና ድጋሚ ተፈልቶ ሲጠጣ ያለው መልካም ኢነርጂ ይገደባል። በአንጻሩ ክፉ ኢነርጂን የሚስብ ይሆናል። በብዙ ሀገሮች ባህል ያደረ ቡና ድጋሚ አፍልቶ መጠጣት የከረመ ጸብን የሚጠራ ነው ብለው ያምኑበታል። ስለሆነም አንዳንዶች ብናደርጋቸው አካላዊም ሳይኮሎጂካልም ጥቅም ያላቸው ስለሆኑ ብንተገብራቸው አይከፋም እላለሁ። እስኪ ያላችሁን ሀሳብ ኮመንት አድርጉ። ሰላሙ